የሩታን ትልቅነት ሳላደንቅ አላልፍም። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላም እግዚአብሔር በያላችሁበት ብዝት ይበልልኝ። በመጀመሪያ ከወደዳችሁት ቪዲዮ ላይክ፣ ሼር፣ ኮመንት፣ ሰብስክራይብ አድርጋችሁ አበረታቱን። ሩታ የእውነቴን ነው የምላችሁ። ሩታ ማለት በጣም ትልቅ ሰው ናት። እኔ ዛሬ ሳላደንቃት አላልፍም። ትዳሯን ለማዳን በጣም ሞከረች። ልጇን ከባሏ ጋር ልታሳድግ በጣም ሞከረች። ብዙ ነገር አደረገች። የእውነት በጣም ልቧ ትልቅ ነው። በጣም ጀግና ሴት ናት። እውነት ሳላደንቃት አላልፍም። አብርሃም እንግዲህ ዛሬም ካለበት አልተመለሰም። ሲጀመር እውነቴን ነው የምላቸው ይሄ ልጅ እኔ ጤነኛ አይመስለኝም። የሆነ ወይ የሴት አባዜ ያለበት ወይ ደግሞ የሆነ ችግር አለበት ወይ ደግሞ አጉል ታዋቂነትን ያተረፍኩ መስሎት ራሱን ወደ ገደል እየጨመረ ነው። እና ሩታ የሄደችበት ርቀት በጣም ደስ ይላል። እግዚአብሔርን ይሄን ያህል እርጉዙና እለዋ ላይ ቺት አድርጎ በእሷ ላይ ሴት ይዞ በእሷ ላይ ስንት ነገር አድርጎ ስንት ነገር በድሏት እንኳን ዛሬ ይቅር ብለው የልጄ አባት ነክ ለልጄ ታስፈልገዋለክ፣ አሁን እየተጓዝክበት ያለው መስመር ትክክል አይደለም ብላ የሄደችበት ርቀት በጣም ነው ደስ የሚለው። እና እኔ ሩታን አደንቃታለሁ። እግዚአብሔርን ነው የምላችሁ። ለምን እንደሆነ ታውቃላችሁ? በጣም ብዙ ነገር ታግሳ አልፋለች። ውስጧ የሆነ ስብራት አለው። ውስጥ ፊቷ ላይ ይናገራል። ስታየው ራሱ የፍቅር አይን ነው፣ በፍቅር አይን ነው የምታየው፣ የስስት አይን ነው የምታየው። ግን እሱ የልጁ የሚገባው አይደለም። እና እስቲ የሩቷን ልብ ብላችሁ ያት አብርሽን ስታያት በስስት አይን ነው እያየችው ያለችው። የትልቅነቷ ደግሞ ትልቅ መሆኗ ደግሞ ሄርሚላ እርሷ እርጉዙና ባሏን እያማገጠች ባሏን ከሷ ቀምታት ባሏን በቃ በብዙ ነገር በገንዘብ በምን ልትገዛው ፈልገው ያ ሁሉ ነገር ተበድላ ያ ሁሉ ነገር ችግር ተቋቁማ ያ ሁሉ ፈተናዋን ተቋቁማ በእርግዝና ሰዓት በጣም እንዲሁም ሆድ ይከፋል፣ ያየ ያውቀዋል። እና ያ ሁሉን ነገር አልፋ ዛሬ ሄርሚላን ይቅርታ አድርጋላት ከሄርሚላ ጋር ተመልሳ ደግሞ ከሄርሚላ አውርታ ይሄ ሁሉ ነገር አድርጋ አሁን ግን ደግሞ መልሳ ሄርሚላን ከባሏ ጋር ልታስታርቀው በምትሄደው ርቀት የእውነቴ ነው እኔ የምላችሁ ሳላደንቃት አላልፍም። በጣም ጀግና ሴት ናት። በጣም ጎበዝ ሴት ናት። ሁላችንም ሴቶች የራሳችን በደል ችግር ቢኖርብንም እውነት በሩታ መስመር ብንጓዝ ለእኔ በራሴ በኩል ይሄ ትልቅነት ነው ብዬ ነው የማስበው። ይሄንን እኔ በሆን አላደርገውም። ባሌን አንዲት ሴት ከኔ ቀምታ አማቅጣው እንደዚህ አውራው ሁና እኔ ተመልሼ እኔ እንደዛ አይነት ልብ የለኝም እውነት ለመናገር ማለት ነው። እና ላያትም አልፈልግም። ግን ደግሞ የሩታን ትልቅነት ሳላደንቅ አላልፍም። ሄርሚላን ይቅርታ አድርጋላት ከዛሬ ከሄርሚላ ጋር ቁማ ከሌላ ሰው ጋር ሆነ ከማይክ እኔ እልህ ውስጥ አስገብቼ ከሆነ እኔ መጥፎ ነገር ውስጥ አስገብቼ እኔ ብዙ ነገር አድርጌብህ ከሆነ አሁን ያለበት ቦታ ላይ ደስ አላለኝም። በቃ ህይወት ደስተኛ የሚያደርግ ከሆነ ከሄርሚላ ጋር ኑር ብላ ለሄርሚላ ራሱ እድል መስጠቷ ይሄ በጣም ትልቅነት ነው። እግዚአብሔርን ነው የምላችሁ። እና ሩታ በጣም ጎበዝ ልትደነቅ የሚገባ ሴት ናት። ለምን ብዙ ከቤተሰቦቹ በተለይ ከእህትና ከወንድሙ የሚደርስባት ጫና አለ። በተለይ ቡዜ የምትባለው ሄርሚላ ማለት ሩታ ላይ የምታደርግ ሰው ግፍ የእውነቴን ነው የምላችሁ። ነገ አግብታ እቺ ትዳር ካላት ነገ በልጆቿና በትዳሯ ታገኘዋለች። ዛሬ ግን ያ ሁሉ ሩታን በድላት ሩታ አሁንም ቢሆን ከቃላቸው አልወጣችም። ያ የአብርሽ ወንድም ትልቅ ወንድም ይሁን ራሱ አብርሽ ከሩታ ጋር እንዲሆን አይፈልግም። ከሄርሚላ ጋር እንዲሆን እየፈለገ ያ ሁሉ ነገር እያሳያት ያ ሁሉ ነገር አክት እያደረጉባት እሷ ግን ያ ሁሉ ነገር ትታ ተመልሳ ግን ለአብርሽ አስባ አብርሽ ያንተ የልጄ ደስታ ነው፣ ያንተ መጎዳት የልጄ ጉዳት ነው ብላ ለአብርሽ ቦታ ሰጥታው አብርሽን ከእንደገና ልታስታርቀው ባሏን ይሄ ጀግና ሴት ናት። እመቤቴን ነው የምላችሁ። ባሏን ከሌላ ትላንትና የጎዳቻት ባሏን የቀማቻት ጋር ልታስታርቅ መሄዷ ይሄ የምትደነቅ ሴት ናት። እኔ በደንብ ነው ያደነቅኳት። በጣም ትልቅነቷ በጣም ነው ያከበርኳት እና ማለት ነውና ሩታን እንግዲህ እኔ እንጃ እኔ በምን ቃላት እንደሚገልጻት አላውቅም። እኔ በሆነ አልኳቸው አላደርገውም። እና ሄርሚላ ራሱ ይሄንን ህሊና ቢኖራት ሄርሚላ ይሄንን አስባ አይ ሩታ እኔ ነኝ በባልሽ የመጣሁት፣ እኔ ነኝ በትዳርሽ የገባሁት፣ እኔ ነኝ በመካከላችሁ የገባሁት፣
እኔ ነኝ ትዳራችሁን ያፈረስኩት ብላ ሄርሚላ በዚህ ሰዓት መሆን የነበረባት ሩታ እንደዚህ ሆና ስትመጣ ሩታ እኔ ከመካከላችሁ ልውጣ፣ ልጅ በመካከላችሁ አለ፣ ልጃችሁን አሳድጉ፣ ከልጃችሁ ጋር ኑሩ ብላ ሄርሚላ ወደ ሩታንና አብርሽን ማስታረቅ ነበረባት። ይሄ ግን አብርሽ የሚባለው የቆርቆሮ ራስ ነው። እግዚአብሔርን ነው የምላችሁ። አብርሽ የሚባለው ግን ምን አቀዳችሁ ነው? የሴት አባዜ 10 ቦታ መርገጥ ያለበት አባዜ ስላለበት ምን አስባችሁ ነው? ምን አቅዳችሁ ነው? ይሄ እኮ ማርያምን ነው የምላችሁ። ይሄ ሩታን እግሯን ስሞ ይቅርታ አድርጊልኝ ሚስቴ፣ እኔ በድዬሻለሁ፣ የኔ ችግር ነው፣ የኔ ድክመት ነው ብሎ ወደ ሩታን ይቅርታ መጠየቅ አብሯት እንኳን ባይኖር ይቅርታ መጠየቅ ይቅርታ ማለት ያለበት እሱ ግን ተመልሶ ምን አስባችሁ ነው? ዛሬ ምን አስበሽ ነው? ሩታ ካንቺ ቃል ካንቺ ያወጣም። አሬ በጣም ደካማ ነው ማርያምን። ሲጀመር ይቅርታ አድርጉልኝና አብርሽ እኔ እንደኔ ቢሆን አብርሽ የሚመረጥ ሰው አይደለም። ዛሬ ዝና ስላገኘ ነው እንጂ አብርሽ እኮ ትላንትና ሩታን ባገኛ ሰዓት የሆነ እግዚአብሔርን ነው የምላችሁ ለምርጫ እንኳን የሚገባ ወንድ ልጅ አይደለም። ለቃላቱ ይቅርታ ለሚዲያውም አይመጥንም። ይሄን መናገር የለብኝም ግን ደግሞ እንደ ሴት ልጅ ምርጫ እኔ እውነቴን ነው በእኔ አቅም እንኳን የአብርሽ ምርጫ ላይ የሚገባ ሰው አይደለም። ግን ሩታ ይሄንንም ይሁን መልክ አይደለም ለሰው ልጅ ብላ ይሄንን አድርጋ ይሄን ማሰቡ እኔ የአብርሽ ጭንቅላት በጣም ትንሽ ነው። ማርያምን አልበሰለም፣ ገና ነው እሱ ገና ዘሎ አልጨረሰም። ገና ብዙ መጨፈር ገና ብዙ ማድረግ እኔ እያዩዋቸው ነው ሰሞኑን። እኔ ሲመስለኝ አብርሽ ራሱ ሩታ ከሱ እንድትርቅ አይፈልግም። ለምን ብትሉ ትናንትና ልጁን አምጥቶ ቤት ሩታ በሌለበት ሄዶ ልጁን አምጥቶ አዲስ ፍቅረኛውን ማስተዋወቅ ማድረግ ማለት ሩታ እንድትከተለው ይፈልጋል ማለት ነው። ሩታን ከስር ከግሩ ስር እየሮጠች ሩታ የሆነ ነገር እንድታደርግ ይፈልጋል ማለት ነው። እኔ ልጁ ራሱ ግራ የተጋባ ይመስለኛል። ፍቅሩ ከሄርሜላ ይሁን ከሩታ ይሁን ከሌላ ሴት ይሁን ራሱ ያወቀው አይመስለኝም። እና እግዚአብሔርን ነው የምላችሁ እኔ በራሴ በኩል አብርሽን በጣም ነው የገመትኩት። ለምን በቃ ከቆረጠለት ልጁን እኮ ማግኘት ከፈለገ እኮ የወንድሙ አለ አይደል? ወንድሙን እኮ ርጄን አምጣልኝ ሊየው በቃ ልጅ ናፍቆኛል ብሎ እኮ ልጁን በወንድሙ አስመጥቶ ራሱ ማየት ይችላል። ወይ ደግሞ ከፈለገ ሩታ ባለችበት ሰዓት ራሱ ሩታ ልጅ ማየት እፈልጋለሁ ልጁ ናፍቆት ከሆነ ቤት ሄዶ ሩታ ባረችበት ልጁን ሰላም ብሎ አናግሮ ለልጁ የሚያስፈልገውን ነገር አድርጎ መውጣት ይችላል። ግን እሱ እየሰራው ያለው ድራማ ሩታ ከግሩ ስር እንድትከተለው በቃ እውነቴን ነው የምላችሁ። እሱ ራሱ ሩታ የሌለችበት ድራማው እንደማያምርለት ስለሚያውቅ እየተከተለ ሩታው ገቢው ስለሆነች ሩታ የሱ ፎሎ ማሳደጊያ ስለሆነች ሩታ የሱ ዝናን የምታሳድግለት ስለሆነች ከሩታ እግርግር እየሄደ ሩታ እንድትከተለው ሩታ ይሄን ነገር እንድታደርግ ሩታ በቃ ነው የሚፈልገው። እውነቴን ነው የምላችሁ። እስቲ ለምን ወደ ሄርሜላ አልሄደም? ወደ ሩታ ግን ሄደ። ለልጁ ሀሳቡ እኔ አይመስለኝም። እሱ ራሱ ልቡ የትኛውን እንደሚፈልግ በደንብ ያወቀው አይመስለኝም። እውነቴን ነው የምላችሁ። ሩታን ይወዳታል፣ ግን እልህ ይዞት ይመስለኛል። እና ደግሞ እኔ አላቅም ሄርሜላ ከሱ ጋር ብትሆን እኔ በራሴ በኩል አሁንም ቢሆን አብርሽ ነው የሚሰራ ጭንቅላቱ የሚሰራ የሚያስተውል ሰው ቢሆን ልጁን ከሩታ ጋር ሰው ይበዳደላል፣ ሰው ይጣላል፣ ይፋቀራል። ከልጁ ጋር ተመልሶ ከሚስቱ ጋር ተመልሶ ልጁን ቢያሳድግ ነው ብዬ እኔ የምመክረው። ግን መካሪ ቤተሰብም አይሰማም፣ እናት አባቱን የሚሰማ አይመስለኝም። ልጁ እኔ ችግር አለበት። ትላንት ቡዜ ሲል ነበረ። ቡዜዋንም ይኸው ወደ ጎን አድርጓት ደግሞ ሌላኛው ሴት አመጣ ማለት ነው። እና አሁንም እኔ ሩታ በጣም ነው ማደንቅሽ። ሩታ በጣም ጎበዝ ሴት ነሽ፣ ጀግና ሴት ነሽ። እግዚአብሔር አምላክ የልብሽን መሻት ይፈጽምልሽ፣ ልጅሽን ያሳድግልሽ። እውነቴን ነው የምልሽ ሩታዬ። እኔ ይሄ ቪዲዮ የሚደርስሽ ከሆነ ይሄ አብርሽ የሚባለውን በእናትሽ ንቀሽ ብትታዩ እግዚአብሔርን ነው የምልሽ። እኔ አንቺን ቦ ንቄ ዞር ብዬው አላየውም። ከፈለገ ይታረቅ ከፈለገ አይታረቅ፣ ልጅሽን አሳድጊ። የተሻለ ህይወት ለመኖር እሱን ማሳበድ ነው ያለብሽ። እውነቴን ነው የምልሽ። እሱ የሚያደርገውን ሀሳብ በልጠሹ መገኘት ነው ያለብሽ። እኔ መክርሽ ይሄን ነው። ከዚህ በኋላ ባታገኙ ራሱ አብርሽ የሚባል አጠገብ ባትደርሺ ደስ ይለኛል። ልጅሽን ማግኘት ከፈለገ በወንድሙ በኩል ልጁ ማግኘት ይችላል። ከፈለገ ደግሞ አንቺ ባለሽበት ልጁን ሰላም ብሎ ወጥቶ መሄድ ይችላል። እሱ እየሰራብሽ ያለውን ድራማ አትስሚው ሩታዬ። አንቺ ቆንጆ ሴት ነሽ፣ ጀግና ሴት ነሽ።
አንቺን ማንም ነው የሚወድሽ። እግዚአብሔርን የአብርሽ ስኬቱ አንቺ ነሽ። ከአንድ ጀግና ከአንድ ወንድ ጀርባ ጀግና ሴት ነው ያለችው ይባላል እና አንቺ ጀግና ሴት ነሽ። አሁንም በርቺ ልሻለው፣ ጠንክሪ፣ እግዚአብሔር ያበርታሽ ልሻለው፣ ልጅሽን ያሳድግልሽ። ይሄ አብርሽ የሚባለውን ከህይወትሽ ለመጨረሻ ጊዜ ነቅልሽ አውጪ። ወንድምየው እንዳለው እውነቴን ነው የምልሽ፣ አታድርሹ አጠገብሽ። በቃ ይሄ የእነሱ ምናልባት አላውቅም ተነጋግሮም ሊሆን ይችላል። ቤተሰቦቹ እኮ ምናልባት አንቺ ከዚህ ከፍቅሯ ጋር ስትመለሺ ከሱ ቁርጥ አርገሽ እንድትወጪ በኋላ ኤርሚራን ሊመልሷትም ሊሆን ይችላል እና ሩታዬ የእነሱ ድራማ አያልቅምና አንቺ ውጪ በቃ ከህይወቱ። እውነቴን ነው የምልሽ፣ ህይወትሽን ኑሪ፣ አዲስ ህይወት ጀምረሽ ኑሪ። ያ የሚወድሽ ልጅ እውነተኛ ትክክለኛ የሚወድሽ ከሆነ አግቢው። ንብረት ሀብት በኋላ ይመጣል እና እኔ ይሄንን ነው መክርሽ። እንግዲህ ሌላ ምልሽ ነገር የለኝም። ሀሳብ አስተያየት ካላችሁ ወገኖቼ በኮመንት ስራ አስቀምጡልኝ። ከቪዲዮውን ከወደዳችሁት ላይክ፣ ሼር እያደረጋችሁ አበረታቱኝ እላችኋለሁ። ሰላም ደሩልኝ፣ ሰላም ዋሉልኝ፣ ሰላም አምሹልኝ እያልኩኝ ባይ ባይ ብዬ ሰናበታችኋለሁ።